መስለነትሽ አልበዛም? ዝም በይ። ሁለተኛ መተሽ እኔ ጋር እንዳትኝሽ ባለሽ ነው ሶፊያ። አንቺ ከኔ ጋር መጣላ ፈልገሽ ነው? እየቀረብሽ ነው በጣም። ምን ታሪፍ ራቅ ብለሽ አውጥ እንዴ ሶፊያ። በጣም እየታገስኩሽ ነው። የራሽን ባሪ እኔ ላይ እየለጠፍሽ ነው። አንዴ ባጭርሽኝ በጣም። እኔ ዝም ስላልኩሽ ነው። ለሶሻል ሚዲያ ሰዎች ነው ያማሽኝ። በሶሻል ሚዲያ ፊት ደግሞ እኔ ምንም እንደ አንቺ እንደምትያት አይነት መጥፎ ሴት ክፉ ሴት እንዳልሆንኩኝ በሶሻል ሚዲያ ፊት እንድትናገሪ ነው ካሜራ ይዤ የመጣሁኝ። ተረዳሽኝ አይደል? እኔ ነኝ ክፉ ሴት? የኔ እናት አፍሽን ባትከፍች ጥሩ ነው። ይሄን ያላፍ መካፈት አይጠበቅብንም። እየሄድሽ እዛው አፍሽን ለምትከፍችባቸው ሰዎች አፍሽን መክፈት ይችላል። ሱስ ይዞሻል? ሰውን ሂዶ ከሰው ጋር የማማት ሱስ ይዞሻል? የወሬ ሱስ ይዞሻል? አለብሽ እንደዚህ አይነት ነገር እየተጠነቀቅሽ እኔም ቢያንስ በስሱም ቢሆን ታውቂኛለሽ ቢያንስ በደንብ በስሱ ሳይሆን በደንብ በስነ ስርዓት አውቅሻለሁ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ትንሽ ቪዲዮ ከለቀኩባችሁ ቆይቻለሁ መሰለኝ። አይ ቲንክ ያው ዛሬ በሌላ በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። በእርግጥ ይህን ቪዲዮ የመስራት ፕላኑም ሀሳቡም ምንም አልነበረኝም። እንደዚህ አይነት ቪዲዮ እሰራለሁ ብዬ አስቤ አላቅም። ምክንያቱም በእንደዚህ አይነት ቪዲዮ እኔ አይታችሁኝ የማታውቁም፣ እንደዚህ አይነት ቪዲዮ ሰርቼላችሁ አላቅም። ግን አንዳንዴ ያው ነገሮች ከአቅማችሁ በላይ ሲሆኑ እንትን ማለት አለባችሁ። በቃ ማወቅ ያለበት አካል ማወቅ አለበት። ያው ሁሌ ተጎጂ ሆናችሁ ሁሌ እየሰማችሁ ባልሰማችሁ ሆናችሁና ማለፍ የለባችሁም። ስለዚህ በመጀመሪያ ይቅርታ። ያው የኔ ኦዲየንሶች እንደሆናችሁት ሁሉ የሷም ኦዲየንሶች ልትኖሩ ትችላላችሁ። እዚህ ጋር የኔ ወዳጆች እንደሆናችሁት ሁሉ የሷም ወዳጆች ልትኖሩ ትችላላችሁ። ግን ያው ምንም ማድረግ አልችልም። በቃ ከአቅሜ በላይ ሆነብኝ፣ ግዴታ ሆነብኝ። ሳልፈልግ ነው ራሱ ይሄን ቪዲዮ ሳልፈልግ ነው እየቀረጽኩት ያለሁት እና ያው ይቅርታ ላላችሁ ፈልጋለሁ። መጀመሪያ በሚዲያ ወጥቶ ስለሰው መናገር፣ የሰው ስም ማንሳት ምናምን ደስ አይለኝም። እኔ ማለት በሰውም ምጠላው የነበረው ቪዲዮ ነው አሁን እየሰራሁት ያለሁትና ብቻ ያው ዋናው ነገር እስኪ ማወቅ ያለባችሁን ነገር እወቁ። ያው ብዙዎቻችሁ ኮሜንት ላይ ሶፊያ የሚል ኮሜንት ያለው ሶፊያ እንደዚህ ናት፣ ሶፊያ እንደዚህ አድርገሻችሁ ጓደኛሽ ናት ምናምን ነገር ማውራት አልፈልግበትም ነበር ስለዚህ ጉዳይ። ግን ያው በቃ እውነቱን ልነግራችሁ መጥቻለሁ። ስለዚህ በዛሬው ቪዲዮ ቤተሰብ ማወቅ ያለባችሁን እውነት ስለኔም ሆነ ስለ ሶፊያም ማወቅ ያለባችሁ ነገር ሁሉ ታውቃላችሁ ማለት ነው። ምንድነው እኔ ሶፊያ ጋር ምንም ችግር የለብኝም። ጓደኛሞች ነን፣ አልተጣላንም ምናምን። ግን ሰው ማለት ከእናንተም ጋር ጓደኛ ሆኖ ስለእናንተ እየዞረ ከሌላ ሰው ጋር መጥፎ ነገር ሲያወራ ምናምን እኔ ይደብረኛል። እኔ የሚያውቁ ሰዎች ያውቁኛል። እኔ ከአንድ ሰው ጋር ውዬ ሌላን ሰው ሂጄ ስሙን ማጥፋት ምናምን አልችልበትም፣ ደስ አይለኝም። ግን የሰማሁት ነገር ያው ስለ እኔ የተወራ እኔ የማላውቀው እኔ ራሴ ስሰማው ያሳቀኝ ነገር በጣም ብዙ ነገር አለና አላመንኩም። መጀመሪያ ሶፊያ ነች እንደዚህ ያለችን፣ ሶፊያ ነች እንደዚህ መጥፎ በጣም ብዙ መጥፎ ኧረ በስመ አብ ምን ባላወራ ራሱ ደስ ይለኛል። ግን ያው አንዴን ቪዲዮ ሰራለሁ ብዬ መጥቻለሁና ምንድነው አልዘብዝብባችሁ ወደ ዋናው ሀሳብ ስገባላችሁ። ልጅቱ ሶፊያ በጣም ስለኔ መጥፎ ነገር ማይሆን ነገር የኔ ቅርብ ለሆኑ ሰዎች፣ የኔ ጓደኛ ለሆኑ ሰዎች፣ እኔ ለሚያውቁኝ ሰዎች፣ ስለኔ ጥሩ አመለካከት ለነበራቸው ሰዎች ሁሉ እየሄደች ስለኔ ማይሆን ነገር እያወራችብኝ ነውና አላመንኩም። መጀመሪያ ያው ከአንድ ሰው ሰማው፣ ሁለተኛ ከሌላ ሰው ሰማው፣ ሶስተኛም ከሌላ ሰው ሰማውና አላመንኩም ሶስተኛ ድረስ። ከዛ ግን በቃ ቤቴ ድረስ መጣው ነው። ለምንድነው እንደዚህ የምታረጊው ማሪና? አንቺ እኮ እንደዚህ አይነት ሰው አልነበርሽ ምናምን ሲሉኝ ማለት እኔ ምን አድርጌ ነው ለምንድን ነው እንደዚህ የምትሉኝ? አንስል አይ ሶፊ እኮ እንደዚህ ያለች ሶፊ ጋር ነበርንና እንደዚህ ያለችኝ ነገር መናገር አልፈልግም። በሶሻል ሚዲያ እንደዚህ ብላኛለች ብዬ መናገር አልፈልግም። እንደዚህ አይነት ማንነት የለኝም። ግን ብቻ በጣም የሚያስጠላ ነገር ስለኔ እኔ ያልሆንኩትን ነገር እኔ የሌለኝም ማንነት እየሰጠች በጣም ልጅቱ ስለኔ በጣም ብዙ መጥፎ ነገሮችን ብዙ ሀሜቶችን አድርጊያቸው አይቻቸው ማላቃቸው ብዙ በጣም ብዙ ውሸቶችን ስለኔ እያወራችብኝ ነውና ገረመኝ። ማለት ማልጠብቀው ነገር ነው። ሶፊ ስለኔ እንደዚህ ታወራለች ብዬ ምናምን ሳስበው ራሱ ያስቀኛል እግዚአብሔርና ሶፊ ስለኔ እንደዚህ ታወራለች ምናምን ብዬ አስቤ አላቅም። ግን ሆነና ያው እውነት እንደሆነ አረጋግጫለሁ።
አሁን ደግሞ ምንድነው የምፈልገው እኔ ከሷ አፍ ነው መስማት የምፈልግ። በቃ እውነቱን ከሷ አፍ ነው መስማት የምፈልግ። ሌላ ምንም የምፈልገው ነገር የለም። አዎ ብያለሁ እንድትለኝ ብቻ ነው የምፈልግ። እኔ ለምን እንደዚህ ያልሽ፣ ለምን እንደዚህ አደረግሽ፣ ያልሆንኩትን ነገር ለምን አወራሽ ምናምን ብዬ መጨቃጨቅ መከራከር ምናምን ምንም አቅሙ የለኝም። ግን በቃ አዎ አድርጌያለሁ እንድትለኝ ብቻ ነው የምፈልግ እና ይሄንም ነገር ደግሞ ብዙዎች